ይችንን ደቂቃ ይችንን ሰዓት እንድናይ ፈቅዶልን በዚህ ቅዱስ ቦታ ያሰባሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መጋቤ ሃይማኖት መርጌታ ሃይማኖት ከበደ የደብረ ጽባ ቅዱስ ማርቆስ እንዲሁም ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ ክቡር አባታችን ላይቀ ወንጌል ቀሲስ ካሳሁን አበረ የደብረ ጽባ ቅዱስ ማርቆስ ወኪዳነ ምሕረት ስብከተ ወንጌል ክፍል ኃላፊ፣ ክቡር አባታችን የኔታ መምህር ማይቶት የደብረ ጽባ ቅዱስ ማርቆስ እና ኪዳነ ምሕረት ቤተክርስቲያን የአብነት መምህር፣ አበው ቀሳውስት አባቶች፣ አበው ዲያቆናት ወንድሞች፣ ምዕመናን ወምዕመናት ሕፃናትም ጭምር በዚህ ዕለት የተሰበሰባችሁ የእግዚአብሔር ቤተሰቦች ሁላችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተልን ኃጢአትና በደል ባጎሰቆለው አንደበታችንን እንድናመሰግነው የፈቀደልን ከጠፋንበት ከተበተንበት ሰብስቦ የጨለማውን ግርማ አሳልፎ ያለፈውን ጊዜ ባርኮና ቀድሶ ዛሬን እንድናይ የፈቀደልንና ይችንን የተባረከችና ልዩ የሆነችን ዕለት እንድናይ የፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እመ አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እግዚአብሔር ባከበራት መጠን የተመሰገነች ትሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት እግዚአብሔር አምላካችን ያከበራቸው ቅዱሳኑ ሁሉ እግዚአብሔር ባከበራቸው መጠን የተመሰገኑ ይሁኑ። እንኳን በተስፋ ለምንጠብቃት ኃይልና ብርታትን ለምናገኝባት ልዩ ለሆነችዋ በዓለ ጰራቅሊጦስ እንኳን በሰላም አደረሳችሁ አደረሰን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ እግዚአብሔር እንደወደደ የእግዚአብሔር መንፈስ ቅዱስ እንዳቀበለን እግዚአብሔር በገለጠልን እግዚአብሔር በሚገባን መልኩ እንዲያስተምረን በዚች አጭር ደቂቃ ውስጥ ከመጽሐፍ ቅዱስ አንዱን ክፍል መነሻ አድርገን እንነጋገራለን። እንግዲህ በሐዋርያት ሥራ ምዕራፍ 1 ከቁጥር 8 ያለ ቃል መነሻ አድርገን የምንነጋገረው። ቃሉም እንዲህ ይላል፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻም ድረስ ምስክሮች ትሆናላችሁ ይላል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በሚለው መነሻ አድርገን እንነጋገራለን ማለት ነው። እንግዲህ የዚህ ትምህርት መሰረታዊ ዓላማ ኃይል የምናገኘው ብርታት የምናገኘው መጽናትን የምናገኘው በመንፈስ ቅዱስ ስጦታ መሆኑን አውቀን መንፈስ ቅዱስን ለመቀበል ራሳችንን ማዘጋጀት ይሆናል ማለት ነው። ይህንን ቃል ጽፎልን የምናገኘው ከአራቱ ወንጌላውያን አንዱ ነው። ከአራቱ ወንጌላውያን አንዱ የሆነው ቅዱስ ሉቃስ ከ72ቱ አርድእት ደግሞ አንዱ ነው። ቅዱስ ሉቃስ ይህንን የጻፈልን በሐዋርያት ሥራ ላይ ነው። የሐዋርያትን ሥራ በአባቶቻችን ሥርዓት መሰረት አባቶቻችን እንደነገሩን እንዳስተማሩን የሉቃስን ወንጌልና የሐዋርያትን ሥራ የመጽሐፍ ቅዱስ ክፍል ጽፎልን የምናገኘው የጻፈልን ታላቁ የቤተ ክርስቲያን አገልጋይ
የእግዚአብሔር ባለሟል ቅዱስ ሉቃስ ነው ይላሉ። የተናገረው ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ አስቀድመን እንደተናገርነው ጌታ ኢየሱስ ክርስቶስ የዛሬዋን ዕለት ልዩ አድርጎ በዓለ ጰራቅሊጦስ፣ በዓለ ሀምሳ፣ በዓለ መንፈስ ቅዱስ እያልን የምንጠራበትና የምናከብርበት ልዩ የሆነ በዓል ነው። በዓለ ጰራቅሊጦስ ከዘጠኙ የጌታችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት መካከል አንዱ ነው። ተጸነሰ ብለን እንዳልን ተወለደ ብለናል። ተወለደ ካልን በኋላ ደግሞ ተጠመቀ ብለናል። ከተጠመቀ ወደ ገዳም ገብቶ ጾሞ ጸልዮ ትንሣኤውን አብርቶልናል። ይህንን ሁሉ አባቶቻችን እንደየሥርዓቱና እንደየቤተ ክርስቲያን መዋቅር ቀመር መሰረት እየተማርንበት እየተማማርንበት በረከት እያገኝንበት መጥተናል። ከዛም በዘለለ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ ብለን ተማምረናል። ወደ ሰማይ ከማረጉ በፊት ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ ኃይልን ከአርያም እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ ከማረጉ በፊት አስተምሯቸው ነበረ፣ አስጠንቅቋቸው ነበረ። ኃይልን ከአርያም እስክትለብሱ ድረስ በየት ቆዩ? በኢየሩሳሌም ቆዩ። በኢየሩሳሌም ካልቆያችሁ ከአርያም የሚመጣ ኃይል አታገኙም። ኃይል ካላገኛችሁ ደግሞ በራሳችሁ ምን የላችሁም? ኃይል የላችሁም። መጽናት አትችሉም፣ አትበረቱም። በኢየሩሳሌም ቆዩ። በኢየሩሳሌም ምን አለ? ጌታ ኢየሱስ ክርስቶስ የተወለደባት፣ ብርሃኑን ያሳየባት፣ ስጋን የእኛን ስጋ ተዋህዶ የተገለጠባት፣ የማይታየው የታየባት፣ የማይዳሰሰው የተዳሰሰባት ናት ኢየሩሳሌም። ዛሬም ሰማያዊቷ ኢየሩሳሌም ቤተ ክርስቲያን ናት። በቤተ ክርስቲያን ኑሩ ሲለን ነው በኢየሩሳሌም ቆዩ። ምን እስክታገኙ? ኃይልን እስክታገኙ። በቤተ ክርስቲያን እየኖረ ከእግዚአብሔር ኃይል ያገኛል። በቤተ ክርስቲያን እየተመላለሰ ከእግዚአብሔር በሚመጣ መንፈስ ኃይልና ብርታትን ያገኛል። በቤተ ክርስቲያን እየኖረ በስጋው ላይ በነፍሱ ላይ መታወክ ቢደርስበት ኃይልና ብርታትን ያገኛል። የተሰወረው ሁሉ ይገለጥለታል። በዓይናችን እያየ ነው፣ በጆሮአችን እየሰማ ነው፣ በእጃችን እየዳሰስ ነው። ክርስቶስ በስጋ ተገልጦ ስጋውና ደሙን እየበላ ነው፣ እየጠጣ ነው። ሐሴትን የምናገኘው ቤት ነው፣ በቤተ ክርስቲያን ነው። ስለዚህ በቤተ ክርስቲያን ኑሩ ኃይልን ከአርያም እስክታገኙ ድረስ ብሎ አስተምሯቸው ነበር። ይህንን ካስተማራቸው በኋላ ነው ከፍ ከፍ እያለ ከነሱ ራቃቸው ይላል። በሉቃስ ወንጌል ምዕራፍ 24 ላይ ተመልከቱ። ከቁጥር 45 ጀምራችሁ ስታነቡት ይህንን ታገኛላችሁ። ከነሱ እየራቃቸው ሄደ። እየራቃቸው ከሄደ በኋላ ነው ሐዋርያትን ጌታችን ኢየሱስ ክርስቶስ ሲያስተምራቸው እናንተ በራሳችሁ ኃይል የላችሁም፣ አቅም የላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ግን ምን ታገኛላችሁ? ኃይልን ታገኛላችሁ። የዛን ጊዜ ኃይልን ካገኛቸው በኋላ በሰማርያም በይሁዳም እስከ ምድር ዳርቻም ድረስ ደግሞ ምን ትሆናላችሁ? ምስክሮቼ ትሆናላችሁ ብሎ በሐዋርያት ሥራ ላይ የተናገረው ይህ ነው ማለት ነው። ስለዚህ በዛሬው ዕለት የምናከብረው ታላቁ በዓል በዓለ ጰራቅሊጦስ ይባላል። በዓለ ሀምሳም ይባላል። በዓለ ሀምሳ ብለን ስንናገር ጌታ ኢየሱስ ክርስቶስ ከተነሳ ጀምሮ እስከዚህም ድረስ በምንቆጥርበት ጊዜ 50 ቀን ይሞላል። በተለምዶ በዓለ ሀምሳ ብለን የምንጠራው ከክርስቶስ ትንሣኤ ጀምረን እስከዛ ድረስ ያለው ነው። በዓለ ሀምሳ ተብሎ የሚከበረው እውነተኛው በዓል ግን ማለት ክርስቶስ በተነሳ በ50ኛው ቀን የሚከበር በዓል ነው። ይህ በዓል ደግሞ ለምንድን ነው የሚከበረው? በዓለ ሀምሳ ለምን ተባለ ከተባለ ደግሞ በዓለ ጰራቅሊጦስ ወይም ደግሞ በዓለ መንፈስ ቅዱስ ይባላል። ጰራቅሊጦስ ማለት የመንፈስ ቅዱስ ሌላው ስሙ ነው ማለት ነው።
ስለዚህ በዓለ ጰራቅሊጦስ ምንድነው? በዓለ መንፈስ ቅዱስ ምንድነው? ስለ መንፈስ ቅዱስ ኃይልና ስለ ነገረ መንፈስ ቅዱስ በዚህች አጭር ደቂቃ ውስጥ በዚህች አጭር ሰዓት ውስጥ ተነጋግረን እንጨርሰው አንችልም። በጣም ሰፊ ረቂቅ የሆነ አባቶቻችን ተናግረውለት ያልጨረሱት ረቂቅ የሆነ ነገር ነው። ስለዚህ እኛ በዚህች አጭር ደቂቃ ግን የሚገባንን በአጭር ደቂቃ ውስጥ እንነጋገራለን ማለት ነው። መንፈስ ቅዱስ ማለት ጰራቅሊጦስ ማለት ምንድነው ይላሉ አባቶቻችን? መጽንዒ ነው፣ መስተስሪዕ ነው፣ መንጽሒ ነው፣ ከሳቴ ምስጢር ነው ይሉታል አባቶቻችን። መጽናኛ ነው፣ የምንነጻበት ነው፣ የምንጸናበት ነው፣ ምስጢርን የምንቀበልበት ነው፣ ኃጢአታችንን የምናጠፋበት ነው ይላሉ። እንዲያውም የዛሬዋ ቤተ ክርስቲያን የጸናችው በመንፈስ ቅዱስ ስለሆነ በዛሬው ዕለት ቤተ ክርስቲያን እንደ አዲስ በመንፈስ ቅዱስ በክርስቶስ በደሙ በመሰረታት በዛሬው ዕለት በክርስቶስ መንፈስ የታነጸችበት ዕለት ስለሆነ ታላቁ አባታችን የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? የቤተ ክርስቲያን ልደቷ ነው ይላል አባታችን። ዛሬ የቤተ ክርስቲያን ልደት ነው። ቤተ ክርስቲያን የምትመራው በስጋዊ ኃይል ሳይሆን በመንፈስ ቅዱስ ነው። ያ ሰማያዊ መንፈስ ቅዱስ ደግሞ ዛሬ ረቦ ኃይልና ብርታት እየሆናል። በአስተዳደሩም በመንፈስ ቅዱስ ገላጭነቱም አንደበታችንን ከፍተን እንድንመሰክርለት የሆነው ደግሞ በመንፈስ ቅዱስ ነውና የቤተ ክርስቲያን ልደቷ ነው ይላል የዛሬው በዓል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ክርስቶስ በተነሳ በአምሳኛው ዕለት በጸሎት ላይ እያሉ ሐዋርያት አባቶቻችን ቅዱሳን ሐዋርያት 12ቱ፣ አርድእት 72ቱ እንዲሁም ደግሞ ቅዱሳት አንስት እመቤታችን ቅድስት ድንግል ማርያምን ጨምሮ በኢየሩሳሌም ከተማ ላይ እያሉ በኢየሩሳሌም ከተማ ላይ ተሰብስበው እየጸለዩ እያሉ በጸሎት ላይ እያሉ ከሰማይ ብርሃን መጣ፣ መንፈስ ቅዱስ አደረባቸው ይለናል። እግዚአብሔር ስሙ የተመሰገነ ይሁን። በምን ላይ እያሉ? በጸሎት ላይ እያሉ መንፈስ ቅዱስን የምንቀበለው ኃይልን የምናገኘው ከእግዚአብሔር ኃይልና ብርታትን የምናገኘው እየተሰወረ ሁሉ የሚገለጽልን በዋዛ ፈዛዛ ቦታ ሆነን አይደለም። በጸሎት ስንጸና ነው። በጸሎት ተሰብስበን ባለንበት የእግዚአብሔር ኃይል ይገኛል። በማቴዎስ ወንጌል ላይ በስሜ 2 ወይም 3 ናችሁ ብትገኙ ምን ሆናለሁ? በመካከላችሁ ምን እላለሁ? እገኛለሁ ብሏል። ስለዚህ በጸሎት ላይ እያሉ በዋዛ ፈዛዛ ሲበሉ ሲጠጡ አይደለም፣ ያልሆነ ነገር ሲነጋገሩም አይደለም፣ ለስጋቸው የሚሆን ነገር ሲሰሩም አይደለም፣ እየጸለዩ እያሉ ያም ደግሞ የሁሉ ነገር እንቆቅልሽ መፍቻ የሆነች ዓለምን ያበራች የድነታችን ምስጢር የሆነች እመቤታችን ድንግል ማርያምን ከመካከላቸው አድርገው በጸሎት ሲጸልዩ ምን አሉ? መንፈስ ቅዱስ ወረደ። በስንተኛው ቀን? በ50ኛው ቀን መንፈስ ቅዱስ የወረደ ደግሞ እንግዲህ በማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ምን ሆነ ነበር? በተጠመቀ ጊዜ በጥምቀቱ ጊዜ የእግዚአብሔር መንፈስ ቅዱስ በርግብ አምሳል ምን ታለ? ምን ይላል? ታየ፣ ተገለጠ ይላል። ነገር ግን ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን በበዓለ ጥምቀቱ ጊዜ አሳያቸው እንጂ አላሳደረባቸውም። በዚህ ዕለት ግን መንፈስ ቅዱስ በምን ላይ? በሐዋርያት ራስ ላይ ምን አለ? አደረ። በሐዋርያት መንፈስ ላይ በሐዋርያት ራስ ላይ አደረ። ለምንድን ነው በራሳቸው ላይ አደረ ሲባል ምን ለማለት ፈልጎ ነው? ራስ በልባቸው አላለም፣ በጆሮአቸው ተሰማም አላለም፣ በራሳቸው አለ። ሰው እጁ ተቆርጦ ሊኖር ይችላል ይላሉ አባቶቻችን። እግሩም ተቆርጦ ሊኖር ይችላል። ራስ ከተቆረጠ ተቆረጠ ነው። ስለዚህ መንፈስ ቅዱስ ምንድን ነው? ኃይል ነው፣ ብርታት ነው። ስለዚህ በራሳቸው ላይ አደረ። ሁለተኛ ራሳቸው ላይ አደረ ማለት በራስ ላይ ያደረ ሁሉ ነገር የሚያስበው ምንድን ነው? እጅ ያስባል? አያስብም። የሚያስበው ምንድን ነው? ራሳችን ላይ ወይም ደግሞ አይምሯችን ነው። ስለዚህ በእነርሱ ላይ በአይምሯቸው ላይ አደረባቸው። በአይምሮ ላይ ሲያድር ምን ይሆናል? ምን ብያቸዋለሁ ቅድም?
ከሳቴ ምስጢር ነው፣ ምስጢርን ይገልጣል። ስለዚህ በራሳቸው ላይ አደረ ይላል። በቅዳሴው መካከል ላይ አድምጣችሁ ከሆነ ቄሱ በቅዳሴው ዲዮስቆሮስ ላይ ቁጥር 39 ላይ ያለውን ሲናገሩ ሲያዜሙ ሰምታችሁ ከሆነ ወበ50 ዕለት ፈነወ ሎሙ መንፈሰ ቅዱሰ ይላል። ከመዘ እሳት ወተናገሩ በነገረ ሁሉ በ50ኛው ዕለት መንፈስ ቅዱስን በእሳት አምሳል በእነሱ ላይ አሳደረ። ከዛም በኋላ ምን አሉ? በሀገሩ ሁሉ ቋንቋ ምን አሉ? ተናገሩ። በሀገሩ ቋንቋ ተናገሩ። ምን ሳሉ? በእሳት አምሳል መንፈስ ቅዱስን ካወረደላቸው በኋላ ይላል ታላቁ አባታችን ቅዱስ ዲዮስቆሮስ። ስለዚህ ሐዋርያት መንፈስ ቅዱስን በተቀበሉ ጊዜ ሰዓት እንዳልወስድ ሐዋርያት መንፈስ ቅዱስን በተቀበሉ ጊዜ ምን አግኝተዋል? እንግዲህ አስቀድመን እንደተነጋገርነው ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ከመስጠቱ በፊት ሐዋርያትን አስተምሯቸዋል። ካስተማራቸው በኋላ ዓለምን ሂደው እንዲያስተምሩ መጀመሪያ ምን ያስፈልጋቸዋል? ምን ያስፈልጋቸዋል? ማህተም ያስፈልጋቸዋል። አንድ መምህር የሚያስተምር መምህር መጀመሪያ መምህር ነው ተብሎ ማህተም ከተሰጠው በኋላ ነው ብሎ ማስተማር የሚችለው አይደል? የመምህርነት ሰርተፍኬት ሳይሰጠው ማስተማር አይችልም። የሐዋርያት ሰርተፍኬታቸው ደግሞ ምስክራቸው ምንድን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን ሳይቀበሉ ዓለምን ዙሮ ምን አላሉ? አላስተማሩም። ስለዚህ መንፈስ ቅዱስን በሐዋርያት ላይ እንዲያድርባቸውና ዓለምን ዙረው እንዲያስተምሩ መንፈስ ቅዱስ ያስፈልጋቸው ነበረ። ለምን? መጀመሪያ ላይ ታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ በተነሳ ጊዜ ፈርተው ቤት ዘግተው በተቀመጡበት ሰዓት ድንጉሳን ነበሩ፣ ፈሪዎች ነበሩ፣ እየተርበተበቱ ነበር። በተዘጋ ቤት ውስጥ ሆኖ ሰላም ለእናንተ ይሁን አላቸው። ለምን? ድንጉሳን ለምን ነበሩ? መንፈስ ቅዱስ በእነሱ ላይ ስላላደረ። ትምህርትማ ተምረዋል፣ ማወቅማ አውቀዋል፣ ብዙ ነገር ተምረዋል። ከክርስቶስ እግር ስር እኮ ከ3 ዓመት በላይ ከእግሩ ስር ቁጭ ብለው ተምረዋል። ነገር ግን ያ እውቀታቸው ኃይል ሊሆናቸው አልቻለም። ከአይሁዳውያን ፊት ቁመው እንዲመሰክሩ አልሆናቸውም። ምን ስላለ? የሚያጸናው መንፈስ ቅዱስ ስላላደረባቸው። ስለዚህ መንፈስ ቅዱስን ሐዋርያት በተቀበሉ ጊዜ ምንድነው ቅድም ያልኳችሁ? ወተናገሩ በነገረ ሁሉ በሐውርት ብያቸዋለሁ። ወይም ደግሞ በሀገሩ ሁሉ ቋንቋ ተናገሩ። ያ በሀገሩ ሁሉ ቋንቋ ተናገሩ ተብሎ የተናገሩ አባቶቻችን 72 ቋንቋ ተናገሩ ይላሉ። ሐዋርያት በአንዲት ዕለት በአንዲት ደቂቃ ሳይማሩ ሳይመረምሩ አንድ ቋንቋ ያውቁ የነበሩት 71 ቋንቋ ተገለጠላቸውና በ72 ቋንቋ መናገር ጀመሩ ይለናል። እግዚአብሔር ስሙ የተመሰገነ ይሁን። አንድ ቋንቋ የነበራቸው በ72 ቋንቋ መናገር ጀመሩ በዛች ደቂቃ። ያ ብቻ አይደለም፣ በሀገሩ ቋንቋ ስላስተማሩ ሐዋርያው ቅዱስ ጴጥሮስ ምን አለ? አስተምሮ መክሮ በዛች ዕለት 3000 ምዕመናንን ወደ እግዚአብሔር ክብር አምጥቶ አጠመቃቸው፣ አሳመናቸው ይለናል። በዛን ዘመን ላይ የነበረው ያ አንድ ቋንቋ 72 ሆኖ ዓለምን አጸና፣ ወንጌል አጣፈጠ፣ ስለ ክርስቶስ መሰከረ። የኛ ዛሬ የምንናገረው ቋንቋ እርስ በራሳችን አይደለም፣ ሌላ ቋንቋ ቀርቶ በውስጣችን እንኳን ከራሳችን ጋር መግባባት አልቻለም። ሐዋርያት ግን በዛች ዕለት በአንዲት ደቂቃ ውስጥ የእግዚአብሔር መንፈስ ቅዱስ ካደረባቸው በኋላ 71 ቋንቋ ተገለጠላቸውና በአጠቃላይ ስንት ቋንቋ ተናገሩ? 72 ቋንቋ ተናገሩ። ይህ 72 ቋንቋ ምን አይነት ምስጢር አለው ብለን ካል 72 ማለት 1 2 3 4 ብለን መቁጠር ብቻ አይደለም። እሱ አይደለም። የፍጥረታት ሁሉ በኩሮች እነማን ናቸው? ወይም ደግሞ ዓለም እንደዚህ የበዛችው በእነማን ነው? ከጥፋት ውሃ በኋላ ወደ ዓለም የመጡት እነማን ናቸው? 3ቱ ትውልዶች የኖህ ልጆች ታስታውሳቸዋላችሁ? ሴም፣ ያፌትና ካም። እነዚህ 3ቱ ትውልዶች ናቸው ዓለምን የሞሏት አይደለ? ከምድር ጥፋት በኋላ እነዚህ 3ቱ ትውልዶች ቋንቋቸው ሲቆጠር የ3ቱም ቋንቋቸው በየነገዳቸው ሲደመር ምን ይሆናል አሉ ይላሉ አባቶቻችን 72 ይሆናል።
ስለዚህ 72 1 2 ተብሎ የሚቆጠረው ቋንቋ ሳይሆን በትውልድ ሁሉ ቋንቋ ምን አሉ መናገር ቻሉ። አሁን ጴጥሮስ ወደ ኢትዮጵያ ገብቶ አማርኛ ከበደው ወይም ደግሞ ዕብራይስጥ ስለሚችል እንግሊዝኛ አስተማረ ሲባል ሰምተሽ ታውቃለሽ? አናውቅም ማለት ነው። በዛን ዘመን ላይ ከ72 ቋንቋ ውስጥ አማርኛ ይኖር አይኖር እንግዲህ እሱ በጥናት የሚታይ ነገር ነው ማለት ነው። ነገር ግን አባቶቻችን ባልተወለዱበት በማያውቁት ሀገር ስለ ክርስቶስ ሲመሰክሩ በሄዱበት ቦታ ሁሉ የእግዚአብሔር መንፈስ ከነሱ ጋር ስለሆነ ቋንቋው ለነሱ አዲሳቸው አይደለም። ለምን? በነ ያፌት በነ ካም በነ ሴም በትውልዳቸው ቋንቋ መናገር ስለጀመሩ በሁሉም ትውልድ ቋንቋ መናገር ጀመሩ ይለናል። ስለዚህ 72 ቋንቋ መናገር ጀመሩ ይለናል። ሌላው ቅድም ብያችሁ ምን ብያችሁ ነገር በእሳት አምሳል መንፈስ ቅዱስ ምን አለ ወረደ። ስለ እሳትና ስለ መንፈስ ቅዱስ በምን አይነት መልኩ እንዳየነው እንነጋገርና ሰዓታችን እንዳንጨርስ። በእሳት አምሳል መውረዱ በምንድነው ካሉ 3 ነገሮች አሉ። እሳት ምንድነው? የማይጨበጥ ነው። እሳት የሚታየው የምንጨብጠው በውላዱ ነው። ወይም ደግሞ እሳት ባቃጥለው ለምሳሌ ብረትን ብናቃጥለው እሳቱን ልንጨብጠው የምንችለው በማን ላይ ሲያድር ነው? በብረቱ ላይ ያደረውን እሳት ነው ልንጨብጠው የምንችለው እንጂ እሳት በባህሪው ምንድነው? የማይጨበጥ ነው። መንፈስ ቅዱስም የማይጨበጥ ረቂቅ ባህሪ ሲሆን ሐዋርያት ሙታንን ሲያነሱ ለምጻሞችን ሲያነጹ ተአምራትን ሲያደርጉ በዓይናችን አየናቸው። መንፈስ ቅዱስ በእነሱ ላይ ሲሰራ እሳት በብረቱ ላይ አድሮ በዓይናችን እንዳየነው መንፈስ ቅዱስም ደግሞ በነ ቅዱስ ጴጥሮስ ላይ አድሮ 3000 ምዕመናን በአንድ ቀን ሲያጠምቅ አየነው። ስለዚህ በእሳት አምሳል ምን አለ ወረደ። ሁለተኛው እሳት ኃያልና የሚያቃጥል ነው። እሳት ምንድነው? የሚያቃጥል አይደል? እሳት ያቃጥላል። መንፈስ ቅዱስም የማይደፈር እንዲህ ነው ተብሎ የማይነገር ስለ መንፈስ ቅዱስ እንዲህ ነው ወደዚህ ነው ከዚህ ነው ብለን ልንናገርለት የማንችል ባህሪውን እንኳን ልንገልጽለት የማንችል የማይመረመር ብለን እንናገርለታለን። የማይመረመር የመንፈስ ቅዱስ ባህሪ ሆኖ አይደለም። በቃ ልንናገርለት አንችልም። ስለ መንፈስ ቅዱስ መናገር አይቻልም። ይህ ታላቁ አባት ቅዱስ ጎርጎርዮስ የሚባል አንድ አባት ስለ መንፈስ ቅዱስ ወይም ደግሞ ስለ ነገረ እግዚአብሔር አስተምር ብለው አውደ ምሕረት ላይ ከወጣ በኋላ ማይኩን እንደዚህ ይዞ ስለ ነገረ እግዚአብሔር ካስተማረ ለማስተማር ከቆመ በኋላ ዝም ብሎ ቆየና ማይኩን ይዞ ወስብሐት ለእግዚአብሔር አለ። ለምን ይመስላችኋል? ስለ ነገረ እግዚአብሔር መናገር አይቻልም። ስለ እግዚአብሔር መናገር መመስገን እግዚአብሔር መንፈስ ነው። እግዚአብሔር ኃያል ነው። እግዚአብሔር ሁሉን የሚገዛ ነው። የሁሉ ባህሪዎቹ አይደሉም። እንደማይመረመርና ኃያልነቱን ልንመራመረው እንደማንችል ስንናገር ነው። ስለዚህ መንፈስ ቅዱስ ምንድነው? ኃያል ስለሆነ እሳት ኃያል የሚያቃጥል ነበልባል ስለሆነ መሆኑን መንፈስ ቅዱስም የሚያቃጥል መሆኑን ይናገራል። እሳት ሶስተኛው እሳት ምንድነው? በእንጨት ብናቃጥለው መጀመሪያ ስታያት በአንድ እንጨት ላይ ነው እሳት የሚነደው። ከዛም በኋላ እየጨማመርንበት ስንል ምን ይላል? እየሰፋ ይሄዳል። እዛም አልፎ አንድን ሀገር የማቃጠል ኃይል አለው አይደል? አንድ እሳት መንፈስ ቅዱስም የሚያድግ ነው። በደንብ እያሰፋ ነው ስንሄድ መንፈስ ቅዱስን አንዴ ተቀብለን ዝም ልንለው አንችልም። እያደገ ሄዶ ዓለምን የማስተማር ጸጋ አለው። ለምሳሌ ሐዋርያት በዛን ዕለት ምን አሉ? 3000 ምዕመናን አሳመን እንላለን አንድ ጴጥሮስ። ነገር ግን ያችን 3000 ምዕመናን አሳመነ የምንለው በዛች ዕለት ነው እንጂ ከዛም በኋላ ዓለምን ዙሮ የዓለም ጨው ሆኖ ያጣፈጠው ከቁጥር ውጭ ናቸው ያስተማሩት። ለምን? በተሰጣቸው መንፈስ ቅዱስ ስላሳደጉት፣ መንፈስ ቅዱስን ስላሳደጉ ማለት ነው። ስለዚህ መንፈስ ቅዱስም የሚያድግ ነው። ስለዚህ የእግዚአብሔር መንፈስ ቅዱስ ቅድም ምን ብያቸዋለሁ? መጽንዕ ነው፣ መንጽሔ ነው፣ መስተስሪ ነው፣ ከሳቴ ምስጢር ነው ብለናል። ይሄ ማለት መጽንዕ ነው ማለት የሚያጸና ነው ብለናል። መንፈስ ቅዱስ ምንድን ነው? የሚያጸና ነው። ሐዋርያት ምን ነበሩ ብያቸዋለሁ? ፈሪዎች ነበሩ፣ ድንጉሳን ነበሩ። በኋላ ግን መንፈስ ቅዱስን ከተቀበሉ በኋላ የትምህርታችን ርዕስ ምንድነው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ታገኛላችሁ።
በምድር ዳርቻ ሁሉ ምስክር ትሆናላችሁ ተብሎ መንፈስ ቅዱስን ከተቀበሉ በኋላ ምን ሆኑ? ምስክሮች ሆኑ፣ ጸኑ፣ እስከ መጨረሻው የሚጸኑ ሆኑ። ታስታውሱ ከሆነ እነ ቅዱስ ጴጥሮስ እኮ በመስቀል ላይ በተሰቀለ ጊዜ ምን ብለዋል? አላውቀውም ብለው ክደዋል። አላውቀውም፣ ይህንን የምትሉትን ጌታ አላውቀውም ብለው ክደዋል። መንፈስ ቅዱስን ከተቀበሉ በኋላ እኔ እንደ ጌታዬ እንደዚህ ቀጥ ብዬ የምሰቀል ሰው አይደለሁም፣ እባካችሁ ዘግዝቃችሁ ስቀሉኝ ብሎ ራሱን ተዘግዝቆ የተሰቀለ በመንፈስ ቅዱስ ኃይል ጽናትን ስላገኘ። አያችሁ፣ መንፈስ ቅዱስ በእኛ ላይ ሲያድርና መንፈስ ቅዱስ በእኛ ላይ አድሮ ስራውን ሲሰራ ክርስቶስ ያደረገውን ሳይሆን ካደረገውን በላይ እንሞትለታለን። ክርስቶስ የተሰቀለው ቀጥ ብሎ እንደዚህ ተሰቅሎ ማለት ነው። ጴጥሮስ ግን በኋላ መንፈስ ቅዱስ ሲገባውና ቤተክርስቲያንን ሲያውቃል ክርስቶስ ለሱ ያደረገለትን ውለታ ሲመለከት ምን አለ? ተዘቅዝቆ ተሰቀለና። ፈሪ የነበረው ድንጉጥ የነበረው ጴጥሮስ ጽናትን ያገኘው በምንድነው ማለት ነው? በምንድነው? በሮማ አደባባይ ላይ እስከ መሰቀል ድረስ የደረሰው መንፈስ ቅዱስ ስለተቀበለ ነው። ሌላው ከሳቴ ምስጢር ነው፣ ተነጋግረናል። አሁን ያንን የከለስኩ ነው። ከሳቴ ምስጢር ነው ማለት ያ የተሰወረውን ቋንቋ ገልጦ አናገራቸው። በአዲስ ልሳን ተናገሩ፣ በአዲስ ቋንቋ ተናገሩ። የማይሰማው ሰው ሁሉ እንዲሰማቸው ሆነው በአዲስ ቋንቋ መናገር ጀመሩ። ስለዚህ ከሳቴ ምስጢር ነው። ሌላው መስተስሪያ ኃጢአት ነው፣ ወይም ደግሞ ኃጢአትን ይቅር የሚል ነው፣ የሚያነጻ ነው፣ የሚያበረታ ነው፣ ወይም ደግሞ ቆሻሻችንን የሚያጥብልን እውነተኛ የእግዚአብሔር መንጻት ነው፣ ወይም ደግሞ ኃይል ነው። ስለዚህ መንፈስ ቅዱስ ኃይላችን ነው። በአዲስ ቋንቋ የምንናገርበት፣ ከእግዚአብሔር ኃይልን የምናገኝበት፣ እንዲሁም ደግሞ ኃጢአታችንን የምናጥብበት፣ እንዲሁም ደግሞ በዓለም ላይ ሄደን ምስክሮች የምንሆንበት ታላቅ ከሦስቱ አካላት አንዱ መንፈስ ቅዱስ ነው ማለት ነው። ስለዚህ እናንተ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ታገኛላችሁ። ኃይልን ካገኛችሁ በኋላ ደግሞ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። ነገር ግን ይህንን ኃይል የምናገኘው እንድታስተውሉ የሚፈልገው ነገር ይህ ኃይል የሚገኘው በየት ነው ማለት ነው? በኢየሩሳሌም ነው። ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ በአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። ቤተክርስቲያኑ ስንመላለስ የዋዛ እንዳይመስልን። ቤተክርስቲያኑ ስንኖር ለዋዛ ብቻ አይደለም፣ ለመማር ብቻ አይደለም። መንፈስ ቅዱስ የሚወርድበትን ዕለት አናውቅም። በዛን ዕለት ኃጢአተኛ ነው ልለፈው፣ በደለኛ ነው ብሎ ልተው አላለም። ለሐዋርያት ብቻ አይደለም የተገለጠው። እነዚህ 120 ቤተሰብ በአንድ ላይ በጸሎት ባሉ ጊዜ 120 ቤተሰብ በሙሉ የመንፈስ ቅዱስ ባለጸጋዎች ሆነዋል። ለምን? በአንዲት ማህበር ስለነበሩ፣ በኢየሩሳሌም ስለነበሩ፣ በጸሎት ስለነበሩ። ስለዚህ ኃይልን የምናገኘው በቤተ ክርስቲያን ነው። ኃይልን ካገኘን በኋላ ደግሞ የክርስቶስ ምስክሮች እንሆናለን። እኛ በምንድን ነው ምስክሮች ልንሆን የምንችላቸው? እንግዲህ የእግዚአብሔር መንፈስ ቅዱስ እንዲያድርብን እኛ በምን መቆየት አለብን? በጸሎት ብለናል ቅድም። በጸሎት ላይ እያለን ጸሎት እየጸለዩ እያሉ መንፈስ ቅዱስ ከተቀበሉ እኛም በጸሎት ስንመላለስና በጸሎት ስንኖር ምን እንላለን? መንፈስ ቅዱስን እንቀበላለን። በጸሎት እንዲያቆየን የእግዚአብሔር መልካም ፈቃድ ይሆንልን። ሌላው በጾም መቆየት አለብን። ሐዋርያት በማቴዎስ ወንጌል ምዕራፍ 4 እንደምታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይውል ሳያድር ከተጠመቀ በኋላ ወደ የት ይሄዳል? ወደ ገዳም ገባና ጾመ፣ ጸለየ። 40 መዓልትና 40 ሌሊት ከጾመ በኋላ ተመልሶ ወደ ዓለም ገብቶ ተመልሶ መጥቶ ምናል ስራን ሰራ። አባቶቻችን ሐዋርያትም ሳይውሉ ሳያድሩ ከክርስቶስ በተማሩት ክርስቶስ ለአርአያ ነው አይደል የጾመልን? ሳይውል ሳያድር ከተጠመቀ በኋላ ወደ ገዳም ገባ። ለምን? ለጾምና ለጸሎት። የእሱ ልጆች ናቸውና የዚህ የእውነተኛው መምህር ልጆች ናቸውና ሐዋርያትም ጰራቅሊጦስ መንፈስ ቅዱስን ከተቀበሉ በኋላ ሳይውሉ ሳያድሩ ጾመ ሐዋርያት ተብሎ የሚነገረውን ከነገ ጀምሮ የምንጾመውን ጾም ማለት ነው። ጾመ ሐዋርያት ተብሎ የሚነገረውን ጾም ምን ማለት ነው? መጾም ጀመሩ። እስከ ሐምሌ 5 ድረስ ጴጥሮስ ጳውሎስ ተብሎ የሚነገረው በዓል ድረስ የምንጾመው ጾም
ሳይውሉ ሳያድሩ መንፈስ ቅዱስን ከተቀበሉ በኋላ ወደ ዓለም ሄደው እንዲመሰክሩ መጀመሪያ መጾም ነበረባቸው። ጾሙ ዛሬ እኔና እናንተ የቄስ ጾም ነው ብለን የምንጠራው ማለት ነው። እናንተና እኔ መጾም ሲያቅተንና መጸለይ ሲያቅተን ለቄሶችና ለምዕመን እያልን ጾም እየከፋፈልን የምንሰጠው ማለት ነው። ነገር ግን መንፈስ ቅዱስን ኃይልን ካገኙ በኋላ ወደ ዓለም ዞሮ ምስክሮች እንዲሆኑ የጾሙት ጾም ነው ማለት ነው። ስለዚህ የቄሶች ጾም ነው እንዴ? አይደለም። ከሰባቱ አጽዋማት መካከል አንዱ ጾም ነው። ስለዚህ ይሄ የጾም እየከፋፈልን የምንጾመው አይደለም ማለት ነው። ስለዚህ ለሐዋርያት የወረደው መንፈስ ቅዱስ በሁላችን ላይ እንዲወርድ እንዲሁም ደግሞ ኃይልን ብርታትን አግኝተን የምንጽናናበት የተሰወረውን የምናገኝበት ከሳቴ ምስጢር የሆነው መንፈስ ቅዱስን ተቀብለን የተሰወረው ተገልጦልን ወደ ክርስቶስ እቅፍ ቀርበን ሕይወት መድኃኒት የሆነውን ከክርስቶስ እቅፍ እንድንኖር ሥጋውና ደሙን በልተንና ጠጥተን ከእግዚአብሔር ጋር በኅብረት እንድንኖር እግዚአብሔር መንፈስ ቅዱስ በቸርነቱ ይርዳን።